አስለቃሿ ተዋናይ ዋልታ ቴሌቪዥን ባለፉት ተከታታይ ሳምንታት በአንድ የኦሮሞ ባለሀብት ላይ ጣቱን ከቀሰረ የብዙዎችን ቀልብ ስቧል። ለዚህ ዓላማው መሳካት ደግሞ የተለያዩ ገጸ ባህሪያትን በመላበስ ውሸትን እውነት በማስመሰል ሊተውኑ የሚችሉ ግለሰቦችን በመምረጥና በማሰልጠን ወደ ድራማው ዋና ክፍል ገብቷል። ድራማው መታየት ሲጀምር ደግሞ አስለቃሾቹ ተዋናዮች የብዙዎችን ቀልብ ለመሳብ እያደረጉት ያሉት ውሸትን እውነት የማስመሰል ለቅሶ ተጧጡፎ እንዲቀጥል አድርጎታል። በዚህ ድራማ ውስጥ በሌሉበት ምስላቸውን ደጋግመው በማሳየት የሚተወንባቸው ግለሰብ አቶ ድንቁ ደያሳ ናቸው። አቶ ድንቁ ባለፉት 25 ዓመታት አገልግሎት ብቻ በሚሰጡ እንደ ትምህርትና ጤና ዘርፎች ላይ በማተኮር እየሰሩ ብዙ የበጎ አድራጎት ስራዎችን በመስራት ይታወቃሉ። አቶ ድንቁ ደያሳ ላለፉት 5 እና 6 ወራት ለምንና እንዴት የተከበረ ዝናቸውንና በጎ ስማቸውን ተቀምተው ለዚህ የውሸት ድራማ ተመረጡ? እውነታውስ ለምን ሚዛናዊነቱ ተዘንግቶ በትናንሽ ምክንያቶች ወደ ማሸማቀቅና ለከፋ ጉዳት መዳረግ ተፈለገ የሚለው የተመልካቾችን የህሊና ዳኝነት ይፈልጋል። የዚህ ዶኩመንተሪ ድራማ መነሻ የሆነው በ1942 ዓ.ም የተቋቋመና ከ60 ዓመታት በኋላ በ2003 ዓ.ም ወደ ግል የተዛወረው የሶደሬ ሪዞርት ሆቴል ነው። የሶደሬ ሪዞርት ሆቴል መንግስት ወደ ግል እንዲዛወር የሽያጭ ጨረታ አውጥቶ የሸጠው በ2003 ዓ.ም ሲሆን በሰዓቱ ገዢውን በመወከል ርክክብ ሲፈጽሙ የነበሩትና የድርጅቱ ምክትል ስራ አስኪያጅ ሻለቃ ዳኛቸው ወልዴን የርክክቡንና ሽያጩን አካሄድ ጠይቀናቸዋል። እንግዲህ እኛ ጨረታውን የኦሮሚያና የአክሲዮን ሜምበር አባሎቹ ባሸነፉት መሰረት 2003 መጀመሪያ ላይ ርክክቡን የመራሁት እኔ ነኝ እና በአብዛኛው ርክክብ ማለት የንብረት ርክክቦች በአጠቃላይ በአንድ ወር ከምናምን ባሉ ጊዜያቶች ፈጽመናል። ከዛ በኋላ ግን የዚህ የመሬት ርክክብ የሚባለውን ካርታውን ብቻ ከመስጠት ውጪ በመሬት ላይ ርክክብ አልተፈጸመም። አንዱ ችግር እንዳውም የሁሉም ነገር መንስኤ ችግር እሱ ነው ብዬ ነው መናገርና ማስረዳት የምፈልገው። ምክንያቱም እዛ ላይ እንድንረከብ የሚለው በኃይለ ሥላሴ ጊዜም በደርግም ጊዜ ያለው የመሬት ይዞታ 427.8625 የሚል ይዞታ ማረጋገጫ ነው ያለው እና እሱን በመንረከብበት ጊዜ ቤንችማርኩን ሁሉ መተው ያስረዱ የሚችሉ ሰዎች መነሻውን ማለት ከየት እስከ የት ነው የሚለው እኛ በቃል የነገሩን እስከ ቦፋ ማዞሪያ ያለው መሬት የሶደሬ ነው። በዚህ በኩል ደግሞ ቤተክርስቲያኑን ትቶ ሌላውን እስከ ይሄ አሁን በገበሬው ተሽጧል የሚባለው ቦታ በሙሉ ይዞ ታች ኤፒዲ የሚባል መስሪያ ቤት ነበረ። እሱን ትቶ ሌላው በሙሉ የሶደሬ ይዞታ እንደሆነ ነው ያስረዱን ማለት ነው ስንረከብ። እኛም በዛው መልኩ ነበረ ስራችን ስናከናውን። ወደ ስራው ስንገባ ግን ያገኘነው ነገር ሌላ ነው ማለት እዛ ውስጥ ሌሎች ሰዎች ሰፍረዋል በቦታው ላይ። እዛም ብቻ ሳይሆን ወደ ጓሮ ወዳለው ቦታ ብቻ ሳይሆን በዚህ በፊት ለፊትም እስከ ቦፋ ማዞሪያ የሚባለው ቦታ ላይ ሁሉ የአካባቢው ሰው ሰፍሮበታል። ስለዚህ ምንድነው መደረግ የሚገባው የሚል እንዳውም አንዳንድ ግጭቶች እየተነሱ ሲያስቸግሩ ከመንግስት አካላትና ከቀበሌ አመራሮች ጋር በመናገር ብዙ ከተወያየን በኋላ ባለሀብቱ በቃ እኔ እንዳውም ይሄ መሬት ከህዝቡ ጋር ከሚያጋጨኝ የኔ ወገን ነውና ህዝቡ፣ ስለዚህ በዚህ በኩል ህዝቡ የሚኖርበትን መሬት መንግስት በሌላ በኩል እንዲተካልኝ ጠይቃለሁ 427ቱን እንዲሞላልኝ። ስለዚህ እስከዛ ግን በቃ ይሄኛው ይቅርና በሚያግባባን ነገሮች ላይ ብቻ የሆቴሉን ማስፋፊያ እንስራ ተባለ። ከዛ በኋላ እነኚህ ውስጥ ያሉትን ወደ ጋራ ሳይት የሚባሉ ቦታዎች
እንግዲህ አሉ የሚባሉ ቪላዎችን አዲስ የዋና ቦታ ሌሎችም እንዲሁ የማስፋፊያ ስራዎችን እየሰራን ቆየን። 2 ዓመት ሳይሞላው ማለት የመንግስት መስሪያ ቤት 46 ሚሊዮን ብር የመሬት እንትን ክፍያ አለ ብለው አመጡ። ወደ ዋናው አጀንዳ ሲመለስ ውሸትን ደጋግሞ በመንገር እውነት ለማስመሰል መሞከር እውነታን ማጠናከር ሊሆን ይችላል። አስለቃሾችና አልቃሾች ለቅሶውና ሙሾው እውነት እንዲመስልላቸው ብዙ ስሜት ቀስቃሽ ነገሮችን ተጠቅመዋል። በዋልታ ዶክመንተሪ ድራማ ላይ እንደ ዋና አስለቃሽ ተዋናይ ሆነው የተመረጡት ወይዘሮ አስቴር በላይነህ ቀጸላ ናቸው። ይህ በለቅሶ የተሞላ ዶክመንተሪ ድራማ ከተላለፈ በኋላ ከጉዳዩ ጋር ግንኙነት የነበራቸውና እውነታውን እናውቃለን የሚሉ ግለሰቦች ምስክርነታቸውን ሰጥተውናል። በካናዳ ቶሮንቶ ለ27 ዓመት ቆይቻለሁኝ። በ27 ዓመት ቆይታዬ ብዙ ነገሮችን ሰርቼ አገሬንም እንደ አምባሳደር ካስተዋወቅኩኝ በኋላ ነው ወደ ኢትዮጵያ ለመምጣት የፈለኩት። እኔ ስሜ ሰባሻም ይባላል። ካናዳ በዜግነት ካናዳዊ ነኝ፣ በትውልድ ኢትዮጵያዊ ነኝ። ከይሄንን ቃለ መጠይቅ የምናገረው ሶደሬ ሪዞርት በጠየቀኝ መሰረት ነው። ለጥያቄው መልስ ለመስጠት ያህል እኛ ወደዚህ ወደ ኢትዮጵያ ስንመጣ ከወይዘሮ አስቴር በላይነህ ጋር ባልና ሚስት ሆነን የመጣ ነው። ትክክለኛ ስሟ አስቴር በላይነህ ቀጸላ ነው። ግን አንዳንዴ እሷ ስትጠቀም አስቴር ቀጸላ ወይም አስቴር ቀጸላ በላይነህ ብላ ትጠቀማለች። ያመጣነውም ካናዳ ውስጥ የሚመረት ፕሪፋብሪኬትድ ሃውስ የሚባል ወይም ተገጣጣሚ ቤቶች 2 አይነት ሞዴል አላቸው። ቴርሞ ስቲል እና ስቲል ስትራክቸር የሆኑ ቤቶች ናቸው። እነሱን ይዘን ማምጣት 3 አይነት የሞዴል ሃውሶች ይዘን መጣን ወደ ኢትዮጵያ። ስንመጣም እቅድ ነበረን። እቅዱም ያው ቤቶቹን አሳይተን ወደ ገበያ ለመግባት ነው። ወደ ገበያ መሬትም በሊዝ ተሰጥቶን ድርጅታችንን ለቅዳችንን ለመዘጋጃ ቤትና ለከተማ ልማት አሳይተን ይዞታ ተሰጥቶን በሊዝ ለ3 ዓመት ወደ ስራ ገባን። ገበያ ያገኘን 2 አዳዲስ ቴክኖሎጂዎችን ይዤ መጣሁኝ። ተገጣጣሚ ቤቶች ናቸው። በአጭር ጊዜ ተገጣጥመው የ30 ዓመት ዋስትና ሊሰጥ የሚችል በአጭር ጊዜ ሊገጣጠም የሚችል፣ ሁለተኛ ከቦታ ወደ ቦታ መቃየር የሚችል። የተለያዩ ድርጅቶች መጡ። የመንግስት ተቋሞች፣ ድርጅቶች እና ግለሰቦች ከተለያየ ቦታ መጡ። በጣም ወደዱት። ከነዚህም ውስጥ አንዱ ለምሳሌ ለመጥቀስ ያህል ሶደሬ ሪዞርት ነው። ለሶደሬ ሪዞርት ሲጀምር አቶ ድንቁ ድርጅታችን ድረስ መጥቶ አይቶት ወደደው። ስለዚህም ወደ ሶደሬ ሪዞርት እንድንገናኝ ሆነ። እኔ ከሀገሬ ከወጣሁም ቆይቻለሁ። የነበረኝ ሀገራዊ ፍቅሬን ለመግለጽ እንጂ ለማጭበርበርም ወይም ለመስረቅ ኢትዮጵያ ውስጥ አልመጣሁም ነበረ። በዛን ሰዓት ነው እንግዲህ ሶደሬ የኔ ነው የኔ ስለሆነ ሶደሬን ስገዛ ተበድሬያለሁ ገንዘብ ከሰው ላይ እና የኔ ገንዘብ ስለሆነ ወደ ስገዛ ወደ 10 ሚሊዮን ብር የተበደርኩት አለና ለነሱ ምከፍለው ነው ባክሽን እዚሁ ላይ ጨምሪልኝ ብሎ ውላችን 15 ሚሊዮን ብር የነበረውን ወደ 25 ሚሊዮን ብር እንድፈርም አደረገኝ። ሶደሬ ሪዞርት ተገኝተን እኔም ወይዘሮ አስቴር እና ኢንጂነራችን ነበረ ከኛ ጋር ገብተን ሁሉ ነገር አይተን ተስማምተን ውል ተፈራረምን ከሶደሬ ሪዞርት ጋር። በዛም መሰረት ሶደሬ ሪዞርት ያው በውል ስላለ መጥቀስ ስለማያስፈልግ የመጀመሪያ ክፍያውን ሙሉ በሙሉ 50% ሰጠን። እኔ ማስከፍል የነበረው በውላችን ላይ መሆን የነበረበት 30% መጀመሪያ፣ ከዛ በኋላ በሂደት የሚከፈሉ ነበሩ። ግን አቶ ድንቁ ያደረገው 50% ክፍያ ያደረገ 12.5 ሚሊዮን ብር ወደኔ አካውንት እንዲገባ ተደርጎ። ራሴን ለማስተዋወቅ ሰለሞን መኮንን እባላለሁኝ። አርኪቴክት አርባን ፕላነር ነኝ። ሰሞኑን በዋልታ ቴሌቪዥን ላይ በቀረበው ዶክመንተሪ ላይ ስሜ ስለተጠራ ስሜ የተጠራው ሰው ሰለሞን መኮንን ማለት እኔ ነኝ።
ስለዛ ጉዳይ አንዳንድ ማብራሪያዎችን መስጠት ስለፈለኩ ነው ዛሬ እዚህ መጥቼ ይህንን ቃለ መጠይቅ የሰጠሁት። አሜዚንግ ኢምፖርት ኤክስፖርትን ወክለው ወይዘሮ አስቴር የግል ተበዳይ ነኝ ብለው በዋልታ ቴሌቪዥን ላይ ያቀረቡት ቃለ መጠይቅ አለ። እዛ ላይ የተበዳይና በዳይ የሚባሉት የመጀመሪያ ፓርት ችግር የተነሳው ያገናኛቸው ጉዳይ የአግሪመንት ጉዳይ ነው፣ የኮንስትራክሽን አግሪመንት ጉዳይ ነው። የመጀመሪያ ፓርት ላይ አሜዚንግ ኢምፖርት ኤክስፖርት እና ሶደሬ ሪዞርት ሆቴል የተገጣጣሚ ቤቶችን ለመስራት ወይም ለግዢና ግዢ ለመፈጸምና ስራ ለመስራት አግሪመንት ገብተዋል። ምን አይነት አሰራር ነው ኢትዮጵያ ውስጥ የሚሆነው ብዬ ስጠይቀው ይሄ ራሴ ድርጅት ነው በዚህ ወጪ ይደረግ ተብሎ እንድፈርምለት አደረገ። በስምምነታችን መሰረት እኛ ፋውንዴሽኑን ሶደሬ ሪዞርት በራሱ ገንዘብ ነው የሚሰራው። ተገጣጣሚ ቤቶቹን ወይም ቴርሞስቲሉን ከካናዳ ነው የምናመጣው ተብሎ ገንዘቡን ተቀበልን። ወይዘሮ አስቴር አካውንት ውስጥ ወይም ድርጅታችን አካውንት ውስጥ አዳማ ገባ ማለት ነው። ከዛ ያው ፋውንዴሽኑ ተሰራ። በሶደሬ ሪዞርት ነው የሚሰራው እንደጠቀስኩት ሁሉም ኤክስፔንሱ እንዳለቀ ደግሞ ወይዘሮ አስቴር ልታመጣ ቴርሞስቲሉን ልትልክ ወደ ካናዳ ሄዳ ነበር። አቶ ድንቁ ደያስን የማውቃቸው በአሜዚንግ ኢምፖርት ኤክስፖርት ውስጥ በመሀንዲስ ክፍል ውስጥ ተቀጥሬ በምሰራበት ወቅት የዛን ጊዜ የተገጣጣሚ ቤቶችን ለሶደሬ ሪዞርት ሆቴል ማስፋፊያ ፕሮጀክት የሚሆን ተገጣጣሚ ቤቶችን ለመግዛት በመጡበት ወቅት ነው የማውቃቸው። በወቅቱም በአሜዚንግ ኢምፖርት ኤክስፖርት ፒኤልሲ ባለቤት ወይዘሮ አስቴር በላይነህና አቶ ሰብ አማካኝነት ስለ ማቴሪያሉም ስላለው ሁኔታ ሁሉ በደንብ ገለጻ ከተደረገላቸው በኋላ ሳይቱንም ሶደሬ ወስደውን ቪዚት ካደረግን በኋላ በመስማማት አግሪመንት ፈጽመዋል። የምሰራልህን ስራ ሄጄ ካናዳ ማዘዝና ከዛ መምጣት አለብኝ ብዬ እኔ ትቼ ሄድኩኝ ወደ ስራው ማለት ነው። እዚህ ጋር ለማብራራት የምፈልገው አሜዚንግ ኢምፖርት ኤክስፖርት ኢምፖርት የሚያደርጋቸው ሁለት አይነት ማቴሪያሎች ናቸው። አንደኛ ከፊቸር ስቲል ካምፓኒ ኢምፖርት የሚያደርጉት ለዌራውስ እና ለዚህ ለስቶሬጅ የሚሆን ማቴሪያል አለ። ሁለተኛው ደግሞ ከቴርማ ስቲል የሚባል ሌላ ፕሮዳክት ለኖርማል ለመኖሪያ ቤቶች ለፎቆች መስሪያ የሚሆን ማቴሪያል ኢምፖርት ያደርጋሉ። ስለዚህ ከነዚህ ውስጥ አብዛኛውን ቤቶች ሶደሬ ሪዞርት ሆቴል ውስጥ ማስፋፊያ ፕሮጀክት ላይ አግሪመንት የገቡት በቴርሞ ስቲል እንዲሰራ አግሪመንት ገብተዋል። ሁለቱ አሜዚንግ እና ሶደሬ አግሪመንት ገብተዋል። ሱፐር ስትራክቸሩን አሜዚንግ ኢምፖርት ኤክስፖርት ኢምፖርት እንዲያደርግ ፋውንዴሽን ስራውን ሰብስትራክቸሩን ደግሞ ሶደሬ ሪዞርት ሆቴል በራሱ ወጪ በራሱ ባለሙያዎች እንዲሰራ አሜዚንግ ኢምፖርት ኤክስፖርት ደግሞ ሱፐርቪዥን ስራ እንዲሰራ አግሪመንት ገብተዋል፣ ተስማምተዋል። በዚህ ሂደት ላይ ያለ ሶደሬ ሪዞርት ሆቴልም በገባው ውል መሰረት በገባው ቃል መሰረት ፋውንዴሽን ስራውን አጠናቆ ሱፐር ስትራክቸሩን ከውጪ እንዲመጣለት እየጠበቀ ነበር። ብንጠብቅ ቴርሞስቲሉ ሳይመጣ ቀረ። ቴርሞስቲሉ ባለመምጣቱ ስራው ሊካሄድ አልቻለም። በዚህ የተነሳም ሶደሬ ሪዞርት ክስ አቀረበ ድርጅቱ ላይ ማለት ነው። ድርጅቱ ሲባል ያው ስንመጣ 50-50 ሆነን ነበር የመጣ ነው በቃል ማለት ነው። ነገር ግን እዚህ አሜዚንግ አስመጪና ላኪ ድርጅት ሲቋቋም ኢትዮጵያ ውስጥ እኔ ልገባበት አልቻልኩም። ምክንያቱም እኔ የመኖሪያ ፍቃድም ስላልነበረኝ ቢጫ ካርድ የሚባለው ስላልነበረኝ በእኔ ምትክ እህቷ 1% ተሰጥቷት 2% ተሰጥቷት ፒኤልሲ ውስጥ ገባች ማለት ነው። ፒኤልሲ ለመመስረት ከአንድ ሰው በላይ ስለሚያስፈልግ ማለት ነው። እና ወይዘሮ አስቴር እቃውን ስላላከች ቢጠበቅ መድረስ ስላልቻለ ወደ ክስ ተካሄደ ማለት ነው። ሶደሬ ሪዞርት ክስ አቀረበ ድርጅቱ ላይ። ረጅም ጊዜ ጠበቁ። ያ ማቴሪያል ሊቀርብ አልቻለም። በዚህ ምክንያት ሶደሬ ሪዞርት ኬዙን ወደ ፍርድ ቤት ወሰደውና የፍርድ ፕሮሰስ ተጀመረ ማለት ነው። ስመለስ መሰራት የነበረበት ይሄ ትልቅ አዳራሽ ማለት ነው። ይሄ ትልቅ አዳራሽ መሰራት ያለበት ሶደሬ ውስጥ ነበር። ውሌም ለሶደሬ ነው። አምጥቶ የራሴ ትምህርት ቤት ነው ብሎ ሪፍት ቫሊ ትምህርት ቤት ነው ብዬ ነበረ። ግን ያሰራው ናፊያድ የሚባል ትምህርት ቤት ውስጥ ይገኛል። 12.5 ሚሊዮን ብር አለብሽ ብሎ ክስ ይጀምርብኛል ማለት ነው በኔ ላይ። ክሱም ሊፈረድብን ሆነ አዳማ ፍርድ ቤት ቀርበን
ምክንያቱም ገንዘቡን ወስደናል። የሰራነው ነገር ምንም ነገር አልነበረም። ምንም ነገር ይሄ ነው የሚባል ነገር የሰራነው አልነበረም። ግን ክሱ ላይ የሆነ ንግግር ተጀመረ። ሽምግልና እንዲያዝ ፍርድ ቤቱ ማስተያየት ሰጠ። ለምን ወይዘሮ አስቴርና አቶ ድንቁ ይተዋወቁ ስለነበር ማለት ነው። ከድሮም ከልጅነትም ማለት ነው። አዳማ ውስጥ እሷም የአዳማ ልጅ ስለሆነች ማለት ነው። እና ያው በሽምግልና ተባለ። ሽምግልናው ላይ ያው ዶክመንት ስላለው ማለት ነው። እኔ የምናገረው ሀቅ ብቻ ዶክመንት ስላለው በሽምግልና ተይዞ ለመከላከያ የመጡ ኮንቴነሮች ነበሩ። አንድ 3-4 ኮንቴነሮች ጅቡቲ ላይ ተቀመጡ። እሱ በሶደሬ ገብቶ እንዲሰራ ስምምነት ውስጥ ገባን ማለት ነው። ጊዜ ለማራዘም ያህል የተደረገ አይነት ነገር ማለት ነው። የፍርድ ሂደት ሶደሬ ሪዞርት ዶክመንት ስለነበረው አሜዚንግ በውላቸው መሰረት ስላልሄደ ፍርድ ቤት ኬዙን ከሁለቱም ወገን ከሰማ በኋላ ወደ ፍርድ ሂደት ሲደርስ እኔ በወቅቱ አልነበርኩም ፍርድ ቤት ላይ። ሁሉም ወገኖች በተገኙበት ባለቤቷም አቶ ሰብ፣ ወይዘሮ አስቴርም፣ አቶ ድንቁም፣ የሶደሬ ማናጀሮችም እሷ የጠቀሳቻቸው ሁሉም ግለሰቦች በተገኙበት ቦታ ላይ ይሄን ነገር ቁጭ ብለው በእርቅና በሽምግልና ይፈታ ተብሎ ፍርድ ቤቱ ሀሳብ በቀረበበት መሰረት ፍርድ ቤቱም ተቀብሎ ወደ ሽምግልና ኬዙ ወደ ሽምግልና ሄዷል። በአጋጣሚ ሽምግልናው ላይ ነበርኩኝ እኔም። በሽምግልናው ላይ አሜዚንግ ኢምፖርት ኤክስፖርት ለሶደሬ ሪዞርት ሆቴል ያቀረበው ነገር ማቴሪያሎችን ኢምፖርት ማድረግ አልችልም፣ ማስገባት አልችልም፣ ስለዚህ ያለው ነገር ውሉ ይሻሻልልኝ የሚል ጥያቄ አቀረበ። በዛ ውል መሰረት እሺ ምን ይደረግ በሚለው ነገር በዛ ጥያቄ መሰረት ሁለቱም ወገኖች ተስማምተው የማሻሻያ ውል ተፈረመ። ይሄ እዚህ ጋር የማሻሻያ ውል በሁለቱ በሶደሬ ሪዞርት ሆቴል እና በአሜዚንግ ድርጅት የማሻሻያ ውል ተፈረመ። ክስ ሲጀምር እኔ ደግሞ እንዴት ነው እንደዚህ አይነት ነገር የሚሆነው? አቶ ድንቁ አዝዤ መጥቻለሁ። 5 ስታር ያለው እንትን ክፍል እንዲሰራልኝ ብለሃል። እምሰራለህ 10 ሆኖ ከፊትና ከኋላ 20 ክፍሎች ናቸው። እንዴት ነው የምታደርገው? ገንዘቡን ካልሰጠኝ እኔ ይሄን መስራት አልችልም ብዬ ስንከራከር ከቀን አንዱ ቀን ሲያልፍ አንዱ ቀን በቃ የመጨረሻ መማረር ደረጃ ላይ ደረስን። በሶደሬ ሪዞርት ሳይሆን የተጨማሪው ገንዘብ ያንን ለማስገባት ድምሬጁ ብዙ ስለሆነ ብዙ አመት ስለተቀመጡ ኮንቴነሮቹ አቶ ድንቁ ከኪሱ ተጨማሪ ገንዘብ ሰጥቶ 3 ኮንቴነሮች እንዲገቡ ተደረገ። እነሱም ሲገቡ ቴርሞስታት ተገጣጣሚ ቤቶች አልነበሩም። የገቡት መስኮት፣ ጣውላና በሮች ነበሩ። ያው መስኮቱና ጣውላዎቹን ተጠቅመንባቸዋል። በሮቹ ግን ስለማይመጥን ለመከላከያ ለውስጥ በሮች ለወታደሮቹ መኖሪያ ለውስጥ በሮች ተብሎ ስለሆነ ትንሽ ውሃ ሲነካው ስለሚበላሽ አሁንም ቁጭ እንዳሉ ነው። ከመጡም በኋላ የሶደሬ ሪዞርት ተቃውሞ አቅርቦ ነበር። ትልቅ ተቃውሞ አቅርቦ ነበር። ለምን? ከወሰድነው ገንዘብ ጋር ተመጣጣኝ ስላልሆነ ማለት ነው። በዚህ ውል መሰረት ሶደሬ አሜዚንግ ኢምፖርት ማድረግ ስላልቻለ ማምጣት ስላልቻለ ተገጣጣሚ ቤቶችን በሀገር በቀል ማቴሪያሎች እንዲሰራ፣ በርና መስኮቶቹን ደግሞ እኔ ያመጣለሁ። ጅቡቲ ወደብ ላይ 3 ኮንቴነሮች በር መስኮቶችና ፕሪፋብ ቤት ወደብ ላይ አለ። ስለዚህ እኔ እሱን አስገባለሁ። እስከዛ ግን ሌላው ደግሞ በአገር ውስጥ ማቴሪያል ይሰራ የሚል ሀሳብ አሜዚንግ አቀረበ። ሶደሬም እሱን አክሴፕት አደረገ። በዛ መሰረት ስራው መከናወን ጀመረ። እያንዳንዱ ስራ የሚከናወነው በውሉ መሰረት ማሻሻያ ውል በተደረገበት ውል መሰረት ስራዎቹ መካሄድ ጀመሩ። በዛ ሂደት ላይ 3 ኮንቴነሮች እቃዎች ገቡ። 3 ኮንቴነሮች ሲገቡ በጣም በሚገርም ሁኔታ አንዱ ኮንቴነር ፕሪፋብሪኬትድ ሃውስ በቴርሞስቲል የተሰራ ቤት አለበት የተባለው ኮንቴነር ሲከፈት ጣውላና እንጨት ነበር የነበረበት። ምንም አይነት ፕሪፋብሪኬትድ ቤት አልነበረም። ከመከላከያ ሚኒስትር መጥተው በቢሮዬን ጎበኙ። በቃ አቅራቢነት ተብሎ ከመከላከያ ከምስራቅ እዝ ጋራ ተዋዋልኩኝ። እዚህ ጋር አያይዤ ለመግለጽ አሜዚንግ ኢምፖርት ኤክስፖርት በቴርሞስቲል አግሪመንት የገባው በቴርሞስቲል ማቴሪያሎች ገነባለ ብሎ አግሪመንት የገባው ከሶደሬ ሪዞርት ሆቴል ጋር ብቻ አይደለም።
መከላከያ ጋር የኮማንደሩ ቤቶች የኮማንደሮቹ ቤት በጣም ሃይ ክላስ የሆኑ ቤቶችን ለመስራት አንደኛው በቴርሞሲል እንዲሰራ አግሪመንት ገብቷል። መከላከያ ምስራቅ እዚህ ጅጅጋ የተሰራውን ወይዘሮ አስቴር ስራው ላይ ምንም የምታውቀው 1 ሜትር በ1 ሜትር የምታውቀው ነገር የለም። ያን ሁሉ ከ100 ጊዜ በላይ ብቻዬን ተመላልሼ ጅጅጋ ሰው በሚፈራበት ወቅት ማለት ነው ተመላልሼ የመራው እኔ ነኝ። እሷ ገንዘብ በመሰብሰብ በመቀበልና ገንዘቡን አልባሌ ቦታ በማዋል ነው ድርጅቱን ውድቀት ላይ ያደረሰችው። ለ10,000 ጦር ካምፕ ሰርቻለሁኝ። ቤቶች ተገጣጣሚ ቤቶችን ወደ 200 የሚሆን ሰራዊት ማሰልጥኜ ጅጅጋ ነው ያለው ወደ ሀረር ምስራቅ እዝ ላይ ነው የሰራሁት። እሱም እንኳን ሊከፍሉኝ ቀርቶ የቃይም ራሱ የምስራቅ ቃይ ወደ 20 ሚሊዮን የሚያወጣ ሊሰጠኝ አልቻለም። ምስራቅ እዝ የነበሩ አሁን በሞት ተለይተዋል። ጀነራል አብርሃ ይባላሉ። ኳርተር ማለት ነው። በእሳቸው ምክንያት ብዙ ሰዎችም ሽምግልና ምንም ያልሞከርኩት ነገር የለም። በዚህ መካከል ማን ነበረ አብሮት ኳርተርም አቶ ድንቁም ሌሎች ሰዎችም እንዲሁ አብረው ተባብረው ነበር ይሄን ነገር የሚያደርጉት። አቶ ድንቁና ጀነራል አብርሃ ምናልባት በቴሌቪዥን በምናምን ታይቶ ካልሆነ በስተቀር ምንም አይነት ትውቅ እንደሌላቸው ምናልባት ተቋም ሆነ ማንኛውም ሰው መናገር ይችላል መስከር ይችላልና እንደው ያደረገችው አሉባልታ በጣም የሚያሳዝን ነው። ለመከላከያም ሆነ ለሙሉ መከላከያ ተቋምም ሆነ ለአቶ ድንቁ ይቅርታ ነው መጠየቀው። እኔ አብሬ በመኖሬ ከዛ አይነት ሰው ጋር በጣም አዝናለሁ እና ወደፊት ደግሞ ጠረጴዛም ላይ ቁጭ ብለን ፊት ለፊት መነጋገር ይችላል ኢትዮጵያ ውስጥ ማለት ነው በመረጃ። በቴርሞሲል አሜዚንግ ኢምፖርት ኤክስፖርት አሜዚንግ በቴርሞሲል የገባባቸውን አግሪመንቶች በጠቅላላ ፌል ያደረገበት ሁሉም ኬዞች ወደ ፍርድ ቤት ሄደውበታል። በሁሉም ኬዞች በፍርድ ቤት ላይ ተወስኖበታል፣ ተፈርዶበታል። በተቀበለው ገንዘብ መስራት ስላልቻለ እና አግሪመንቱን በተመለከተ እዛ ጋር ዋልታ ላይ የሰለሞን መኮንን አርኪቴክት የሚል አንድ የተነሳ ነገር አለና በጣም የገረመኝ ነገር ወይዘሮ አስቴር መጽሐፍ የጻፉ ሰው ብዙ አመት የራሳቸውን ቢዝነስ ሲመሩ የነበሩ ሰው አቶ ድንቁንም ይሁን ሶደሬን በራሳቸው መንገድ አፕሮች አድርገው ያመጡ ሰው ይሄ ሁሉ ላይ ያለ በሰለሞን መኮንን ወይም በኢንጂነሬ ተገፋፍቼ ነው የፈረምኩት ብሎ ያቀረቡት ነገር እንደው ለተናጋሪው ባይከብድም ለሰሚው በጣም የሚከብድ ነገር ነው እና ይሄን ጉዳይ እኔም በግሌ የግል ጥቃት ስለሆነ በግሌ በህጋዊ አግባብ ለመጠየቅ ሂደት ላይ ነው ያለሁት። አራተኛው ኮንቴነር እንደሆነ አሁንም ጅቡቲ ነው ያለው። ከገባም 10 አመት ሆኖታል። ድምሬጁም ምናልባት 5-6 ሚሊዮን ዶላር ሊሆን ይችላል በቀን $60 ስለሆነ ኦልሞስት 10 አመቱ ነው። ግን አሁንም እሱን ሶደሬ እንደተገባ አድርጋ ነው የምትናገረው። የገባው ሶደሬ 3 ኮንቴነር ብቻ፣ እሱም ዶክመንት አለው ምን አለው። ስለ ገቢዎች እንደዚህ ያሉ ብላ ስታወራ ሰምቻታለሁ። ይሄ ራሷ ከላይ እንደገለጽኩት ከካናዳ ከመከላከያ ስሙን አውጥታ በሶደሬ ስም አድርጋ የላከችው አሁንም መርስክ ሺፒንግ ላይን ውስጥ ይገኛል እና አሁን አራተኛው ኮንቴነር ላውጣ ብትል እንኳን ይሄን ያህል ገንዘብ አለ። በፊትም 3ቱን ለማውጣት አቶ ድንቁ ከራሱ ከኪሱ ከፍሎ ባይሆን ኖሮ መግባትም አይችል ነበር። በተጨማሪ ባለዳ እንሆን ነበር ወይም ድርጅቱ ይሆን ነበር ወይም እሷ። ቃሊቲ ተወርውሬ ባለሁበት ሰዓት የቃሊቲ በታሰርኩበት ሰዓት እኔ ያለኝን ዶክመንቶች ያቀረብኩትን ማስረጃዎች በጠቅላላ ከፍርድ ቤት ያዘርፉና ምንም ዶክመንት የለም ትለኛለች እህቴ መታ ማለት ነው። ስትለኝ እንዴት እንደዚህ ሊሆን ይችላል ብዬ ወደ 20 ቀን ይሆናል ደም ግፊት አስይዘውኝ እዛው እስር ቤት 20 ቀን ሆስፒታል ነበርኩኝ። ከዛ በኋላ በጸሎትም በምንም ብዬ ስለ ዶክመንት ተሰረቀብኝ ብሎ ተሰረቀ እንደዚህ ነው ያልነበርኩም ለምትለው ነገር መረጃ ስላለ መርስክ ሺፒንግ ላይ ሊመሰክር ስለሚችል እሷ ካናዳ ሄዳ ለመከላከያ የነበረውን ማቴሪያል የ3 ኮንቴነሮች ወደ ሶደሬ ሪዞርት ቀይራ የላከችው ራሷ ነው፣ በራሷ ፊርማ ነው። ኢትዮጵያ ውስጥ ነበርኩኝ በዛ ወቅት
እና ፕሮሰስ ያደረግነው በመርስክ በኩል ነው። መረጃውም አለ። ምንም የተሰረቀ ወዲህ ወዳ ብሎ ማታለል አግባብ አይደለም ብዬ ነው ማስበው። የግል እስር ቤት አለኝ ይላል። ምንም ነገር እጄ ላይ እንዳይቀር አድርጎ ባዶዬን አስቀርተውኛል። የኢትዮጵያ ሕዝብ እንዲፈርደኝ እፈልጋለሁ። በዚህ በኩል እኛ በሌለንበት ኢንጂነራችን በሌለበት አቶ ድንቁ በሌለበት ይህን አይነት ውንጀላ ትክክል አይደለም ብዬ ነው። አቅራቢው አልፈርድበትም። ወይዘሮ አስቴር በማልቀስ እና በማስመሰል አንደኛ ነች እና ህዝቡን ላይ እንዲህ ማለት አግባብ አይደለም ብዬ ነው ማስበው። ምንም ነገር እጄ ላይ እንዳይቀር አድርጎ ባዶዬን አስቀርተውኛል። እንደዚሁ ግማሽ ገንዘብ ተቀብለን 50% ተቀብለን እሷ አካውንት ውስጥ ገብቶ ያልተከፈላቸው እያለቀሱ ያሉ በፍርድ ቤት የተፈረደባቸው በጣም ብዙ ሰዎች አሉ። እንደው ጥቀስ ከተባልኩኝ መጥቀስ እችላለሁ። ዶክመንትን በፍርድ ቤት ተፈርዶላቸዋል እና ይሄ ትሬንዱ አንድ አይነት ነው። የወይዘሮ አስቴር ሲስተም ነው። እሷ ብታብራራበት እኔ ገንዘቡም የት እንደደረሰ የት እንደገባም አውቃለሁ። ከ3 ሚሊዮን ዶላር በላይ አካውንታ ውስጥ ካናዳ ገብተዋል። ይሄ ማረጋገጥ ይቻላል። ካናዳ ሩቅ ሀገር አይደለም፣ ማውጣት ይቻላል። ሁሉ ነገር ዶክመንትድ ስለሆነ የተሰጠው ማብራሪያ በቴሌቪዥን አቶ ድንቁን በግል ለማጥቃት ይመስላል። ምንም ነገር እጄ ላይ እንዳይቀር አድርጎ ባዶዬን አስቀርተውኛል። ሌላ ከዛ አልፎ ተርፎ ደግሞ ዶልፊን መኪና አቶ ድንቁ እንደወሰደው አድርጋ ነው የተናገረችው። ያን ዲ4ዲ መኪናውን እኔ እጅ ነበር። እሷ ከመጣች ወዲህ በእማኝ ፊት የተፈረመ ወረቀት እጄ ላይ አለ። አስረክቢያት ትጠቀምበት የነበረው እሷ ነበረች። ተጠቅመባትም መኪናው እንደተበላሸ ሰው እንደገደለ መንገድ ላይም ወደ ሀረር ሲሄድ ለሌላ ጉዳይ ቅርብ ጊዜ ማለት ነው ኢንጂኑ እንደተሰበረ ሰምቻለሁ ከሌሎች ሰዎች ማለት ነው። ግን አሁን አቶ ድንቁ እንደወሰደው አድርጋ ነው የምታወራው። እዚህ 22 ላይ ቤት ነበረኝ። ያንን ቤት አስይዤ 2.5 ሚሊዮን ይሰጡኛል። ባንክ ገንዘብ አልገባም እያለ 5 ዓመት ከ6 ወር እና 2800 ብር እንድከፍል ተደርጌ ፍርድ እስር ቤት ቃሊቲ ተወረወርኩ ማለት ነው። ቃሊቲ ተወርውሬ ባለሁበት ሰዓት አሁን ቤቱ ሲባል የመጀመሪያ እዚህ ለሞቴል ጋር ቤት ነበረኝ ተሸጠ ያለችው ነገር ቤት እንደነበረ እውነት ነው። ያን ቤት በገንዘቡ አልገዛችው። የመጀመሪያ መከላከያ የምስራቅ እዝ የመጀመሪያው ክፍያ 10 ሚሊዮን ብር ሲሰጡን ለስራ ተብሎ እቃ ማስመጫ ተብሎ 10 ሚሊዮን ብር ሲሰጡን አውጥታ 4 ሚሊዮን ብር አውጥታ ከባንክ አውጥታ ይሄንን ቤት ነው የገዛችበት ስራ ላይ መዋል ሲገባው ማለት ነው። ይሄም ደግሞ ቤቱም ደግሞ ማለት ነው ሌላ የጠቀሰችው ራሷ ሌላ ግለሰብ ስም መጥቀስ ስላልፈለኩኝ ነው። በፍርድ ቤት ራሷ ከሳቸው በራሷ ላይ ተፈርዶ ያው እስር ቤት ገባው ከርቸሌ ገባው ያለችው በዛ ምክንያት ነው እንጂ ከአቶ ድንቁ ጋር ወይ ከሶደሬ ጋራ ምንም የሚያያይዘው ነገር የለም። የተፈረደባት በሌላ ዶክመንት ስላለው በፍርድ ቤት የሚታይ ነገር ስለሆነ ከአቶ ድንቁ ጋር ምንም ግንኙነት ወይም ከሶደሬ ጋር ምንም ግንኙነት የለውም። ገንዘቡም የመከላከያ ገንዘብ ነው። እንዳንሰራ ማነቆ የሆነብን ይሄው ነው። ገንዘቡን አልባሌ ቦታ ሌላ ቦታ ስለምታውለው ነው። የት እንደዋለ 3 ሚሊዮን ከዚህ በኤልሲ ተልኮ የገባውን ገንዘብ በመረጃ ማብራራት ይችላሉ። እዚህ ኢትዮጵያ ውስጥ ከ4 ሚሊዮን ዶላር በላይ ነው ይዤ የገባሁት። ለነሱ ይሰጥና እንደገና ከነሱ ቼክ ወስዶ ገንዘቡን ለራሱ ነው የተጠቀመው። እና ሌላው ነገር አንድ 4 ሚሊዮን ብር ይዤ ነው የመጣሁት በቃም በምንም የምትለው ይሄ ገንዘብ ከየት አምጥተን የመጀመሪያውንም እቃ እንዳመጣን የሚቀጥለውንም እንዴት እንዳመጣን በትክክል ማስረዳት እችላለሁ። ለምናገረው ደግሞ መረጃ ያለው ነገር ነው። ምንም አቶ ድንቁን ለመጥቀም ወይም ወይዘሮ አስቴርን ለመጉዳት አስቤ አይደለም ይሄን የምናገረው። እንዳውም ብዙ ጊዜ ከእስር ቤት እንዳዳንኳት እሷ መናገር ትችላለች። በጣም ትልቅ ትስስር እንዳላቸው አሁን ነው ያወቅኩት። ድንቁ ደያስና ጀነራል አብርሃ የምስራቅ እዝ አዛዥ የነበሩት ማለት ነው። ጀነራል አብርሃና አቶ ድንቁ ሪሌሽንሺፕ አላቸው። አብረው ነው እንደዚህ ያለችው ነገር በጣም ነው ያሳዘነኝ። ጀነራል አብርሃ በጣም የጠቀሙን የረዱን ከሰዎች አንዱ ናቸው። የ30 ሚሊዮን ብር ኮንትራት የሰጡን ሰው ናቸው።
ከኛ የወሰዱት የተጠቀሙት ነገር አንድ ነገር የለም። ደግሞ በተጨማሪም እኔ ህይወታቸው ማለፋቸውን አላወኩም። እዛ ስታወራ ነው የሰማሁት። አቶ ድንቁና ጀነራል አብርሃ ምናልባት በቴሌቪዥን በምናምን ታይቶ ካልሆነ በስተቀር ምንም አይነት ትውቅ እንደሌላቸው ምናልባት ተቋሙም ሆነ ማንኛውም ሰው መናገር ይችላል።